ማለት ነው ጀቹዳ አከስ ጀቹዳ እንደዚህ ማለት ነው ያ ረቢ እንዶ ከአፌ ላይ አንሳት በቃ ስላት ካልኳት በኋላ ነው የምሰማው ማለት ነው እኔ ወላሂ በጣም ጠልቻታለሁ እቺን ቃል እንደዚህ ማለት ነው አከስ ጀቹዳ የሆነ ነገር እናገርና ማለት ነው ሰላም ሰላም እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ እንኳን ወደ ዩቲዩብ ቻናሌ በሰላም መጣችሁ ዛሬ ደግሞ ዩቲዩብ ለመስራት የማደርገውን ስትራግል አሳያችኋለሁ ወደ ኋላ መለስ ብዬ ሳስታውሰው ዩቲዩብ የጀመርኩት የዛሬ 4 አመት ነው የጀመርኩት ማለት ነው ዩቲዩበር ለመሆን ከድሮም በቃ በጣም ምኞቴ ነበረ ዩቲዩብ በጣም ነው የምወደው እኔ አብዛኛውን ሰዓት ሶሻል ሚዲያ ላይ አሳለፍኩኝ ከተባለ ማለት ነው ሜቢ ከዛ ካሳለፍኩት ከ100% ሜቢ 80% ዩቲዩብ ላይ ነው ማሳለፈው በቃ ዩቲዩብ ላይ የምከታተላቸው ፕሮግራሞች አሉ በቃ የምወዳቸው በቃ ብሎገሮች አሉ በጣም ብዙ የማየው ነገር አለ ዩቲዩብ ላይ ማለት ነው ስለዚህ ብዙ ሰዓትን የማሳልፈው ዩቲዩብ ላይ ነው አሁንም ድረስ ማለት ነው እና እንደዛ እኔም ዩቲዩብ የመስራት ፍላጎቴ በጣም ብዙ ነው ከጊዜ ወደ ጊዜ እያደገ ነው የሚመጣው ማለት ነው የመጣው ማለት ነው አብዛኛው ሰው እንግዲህ አሁን ላይ ይፈልገ የቢዝነስ ሰው ቢሆን ምንም ቢሆን ሁሉም በቃ ሶሻል ሚዲያ ተጠቃሚ ነውና እዛ ጋር የማያቸው ኢንተርፕረነሮችን በቃ ምንም አይነት ኮንቴንት የሚሰሩት እኔ የምወደውን አይነት ኮንቴንት የሚሰሩት ሰዎች ሳያቸው በቃ እነሱ አንድ ምሳሌ ናቸው ለኔ ማለት ነው አንድ ሞዴል ናቸውና በቃ እነሱን እያየው በቃ እኔም እንደነሱ መሆንን ስመኝ ዩቲዩብንም በቃ ሊኖረኝ በጣም እፈልጋለሁ ማለት ነው እኔም የሆነ ቀን እንደነሱ ሆኜ እንደነሱ ለማስተማር ዩቲዩብ እንድኖረኝ በቃ ምኞቴ ነበርና ፍላጎቴ ነበር ለብዙ ጊዜ በቃ በፍላጎትና በምኞት ብቻ ነበርና የሆነ ጊዜ አላቅም የዛኔ ሆኜ ሳስበው በቃ የሆነ ተመርቄ ወጥቼ ስራዬ የራሴን ገቢ ምናምን ስኖረኝ ይመስለኛል የዛን ጊዜ ማለት ነው ምክንያቱም በቃ የሆነ ወጪ የሚፈልግ ካሜራ የሚፈልግ ምን የሚፈልግ ነው የሚመስለኝ የዛን ሰዓት እና እቅዴ በቃ ከብዙ አመታት በኋላ ወይ ደግሞ በቃ ከተቋቋምኩኝ በኋላ ብዬ ነው እቅዱን ያስኩኝና ዩኒቨርሲቲ እንደተመረኩኝ ማስተርስ ትምህርት ጀመርኩኝ ማስተርስ ትምህርት ሲጀምር ደግሞ በቃ የዛኔ ተረዳውኝ ማለት ባለኝ ነገር መጀመር እንደምችል ባለኝ ስልክ በብርሃን በናቹራል ላይት በቃ በስልኬ መቅረጽ እንደምችል አንዳንድ ሰዎች ደግሞ እንደዚህ ስልካቸውን ይዘው በስልካቸው ምናምን ሲያወሩ ምናምን አያለውና ከዛን ሰርች ሳረግ እንደምችል ምናምን ተረዳው ከዛን ደግሞ እንግዲህ የሆነ ጊዜ ላይ የዛን ጊዜ ላይ በጀመርኩት ሰዓት ላይ የሆነ አቋም ነበርኝ በቃ ለሁሉም ነገር የምጠቀማት ማለት ነው እሷም ደግሞ ምንድነው በቃ አንድ ካልተባለ ሺህ ላይ መድረስ እንደማይቻል ሚሊዮን ላይ መድረስ እንደማይቻል ያ አቋም ነበርኝና በቃ እቺ ነገር በጣም ነው የምጠቀማት ለሁሉም ነገር ማለት ነው እና መጀመር አለብኝ ብዬ ወሰንኩኝ ከዛን ደግሞ በቃ ጀመርኩኝ ማለት ነው እንደውም አንድ ቀን በቃ ወስኜ ማለት ነው ማታውን ሁሉ ሳስብ አድሬ በቃ ፕላን አድርጌ የቱ ጋር መቅረጽ እንዳለብኝ ምን መቅረጽ እንዳለብኝ ለሊቱን ተኝቼ በቃ ሳሰላስል ነው ያደርኩትና ክላስ ነበርን ክላሴን ሄድኩኝ ከክላስ ተመለስኩኝ ስልኬን ቻርጅ ያደረኩኝ ከዛን ማንንም የማያየኝ እላይ ፎቅ መጨረሻ እንትን አለ እኔ ያለውበት ቤት ከላይ ልብስ ማስጫ ምናምን አለውና ከ3ኛ ፎቅ በላይ ማለት ነው እዛ ጣራ ላይ ወጣውና ማንንም በማያየኝ ሰዓት በቃ ድምጼን የማይሰማ ማንንም አያየኝም ድምጼን አይሰማኝምና ስልኬን አስቀምጬ እዛው ቁጭ ብዬ ደግሞ በእንግሊዘኛ ነው የሰራሁት የመጀመሪያ ቪዲዮዬን በእንግሊዘኛ የሰራሁትና እኔ የማያቸው ኮንተንት ክሬተሮች እንግሊዘኛ ተናጋሪ ናቸው አብዛኛውን ጊዜ እኔ የማየው የፈረንጆች ነው የማየው ማለት ነው ለምን እንደሆነ ባላቅም የዛን ጊዜ ኦኬ ይመስለኛል የሆነ ጊዜ ላይ እንግሊዘኛ ለመለማመድ ብዬ የእንግሊዘኛ ኮንተንቶችን አይ ነበርና በዛው በቃ የነሱን ማየት ቀጠልኩ ማለት ነው እና
እዛ ጋር ሆኜ ለመጀመሪያ የሰራሁት በእንግሊዝኛ ነበረ። ኧረ በጣም ነው የሚያሳፍረው። ዩቲዩብ ላይ ራሱ ፌስቡክ ላይ ራሱ እንጃ ፖስት ያሉ ይመስለኛል። ደስ አይልም። እና ቆያችን ቪዲዮ አምጥቼ እንትን አደርግላችኋለሁ፣ አስቀምጥላችኋለሁ ከጎን ማለት ነው። I want to speak a lot because I am practicing my English. I don't have a partner to speak with. Because of that, I prefer to speak with my camera or with my phone. Yes, I speak with my phone and my camera, and I will post this video on my YouTube channel. I will create a YouTube channel just today. I will see how to create a YouTube channel and how to post on no list, or how to hide from a person and just keep for myself. I don't know how to do that, but I heard it's possible to do that. እና እንደዛ ነበር። ከዛ በኋላ ደግሞ በቃ የሆነ ፍርሃት የሆነ በቃ የሆነ አልችልም የሚለው ነገር ተበጠሰ። እንደምችል መልቀቅ እንደምችል ምናምን አየሁኝ ማለት ነው። በቃ የኳሊቲ ጉዳይ ነው እንጂ ተሰርቶ መልቀቅ እንደሚቻል ምናምን ገባኝ። ምክንያቱም ዩቲዩብ አይከለክለኝም። በቃ እኔም መስራት ከፈለኩኝ እንደማይከለክለኝ ተረዳው ማለት ነው። መጀመሪያ እንደው ይመስለኝ ነበር በቃ እኔ አፕሎድ ማድረግ ሁላ እማልችል ነው ይመስለኝ። በቃ አፕሎድ እንኳን ለማድረግ የሆነ በቃ ፕሮሰስ ያለው ምናምን ነገር ነበር ይመስለኝ። ከዛ ፖስትኩኝና በቃ የመጀመሪያዬን ፍራቻ በቃ ያ ሁሉ በቃ አይቻልም ምናምን ብዬ ያካበርኩትን ነገር ቀለል አደረኩትና ጥሩ ቪዲዮ ከሰራው መፖስት እንደምችል ፖስቼ ማንም አይም ብዬ ነበር። ግን ብዙ ሰው አይቶልኛል፣ ቢያንስ 20 ሰው ምናምን አይቶልኛል። እና ሰውም እንደሚያይ ለሰውም እንደሚደርስ አረጋገጥኩኝ ማለት ነው። እና ከዛ በኋላ ያለው ቻሌንጅ ምንድነው? ኒሽ እንዲኖረኝ ይገባል ብዬ ምን ይሁን ኒሽ ላስተምር ወይ ደግሞ ልቀልድ ወይ ደግሞ ምን ይሁን በቃ ጠፋ ኒሽ ማለት ነው። ምን ላይ ልስራ? በቃ ይሄ ብዙ ጊዜ ወሰደብኝና በቃ ምንም ኒሽ ዲሳይድ ማድረግ ሳልችል ስቀር ተውኩኝ ማለት ነው። በቃ ተውኩኝ እና እኔ ጀማሪ ነኝ። በዚህ ላይ ስለ ኤዲቲንግ ስለ በቃ የሚያስፈልገው ነገር ምንም ነው ያለልኝ ማለት ነው። አንድ ስኪሉም የለኝም፣ ሁለት እቃውም የለኝም፣ ሶስተኛ በቃ ምቾትም የለም። ለአመት ነው ለሁለት አመት ነው በቃ ምንም ነገር ሳልፖስት ሳልሰራ ተውኩኝ ማለት ነው። ከዛ በኋላ ደግሞ እዚህ ሳውዲ አረቢያ ከመጣሁ በኋላ እንደገና ፍላጎቱ መጣ። እንደገና ደግሞ ማለት በቃ እዛ ኢትዮጵያ ሆኜ እቃዎችን እንኳን ለመግዛት ሜቢ ብር የለኝም ያንሳኛል ምናምን ብዬ ስለምፈራ እዚህ ደግሞ ብሩንም ሳገኝ እቃዎችንም የሚያስፈልገኝንም ነገር መግዛት እንደምችል ምናምን ሳቅ ከዛ እንደገና ደግሞ ሰራለሁ ብዬ ተነሳው። የምኖርበት ቤት የጋራ ስለሆነ የራሴ የሆነ ስፔስ የለኝም። ለብቻ መቅረጽ በፈለኩኝ ሰዓት ለብቻ የብቻ የሆነ ስፔስ የለኝም እና እሱ በቃ እንዳልቀርጽ ምክንያት ሆነኝ ማለት ነው። እንዳልሰራ ምክንያት ሆነኝ። እናም ደግሞ እርግጠኛ አይደለም እኔ ፊቴን እያሳየው ልስራ ወይ ደግሞ ፊቴን ደብቄ ልስራ ወይ ደግሞ የምሰራውን ነገር የምኖረውን ኑሮዬን እያሳየው ልስራ ወይ ደግሞ ኑሮዬን ደብቄ ዝም ብዬ እያስመሰልኩ ልስራ ብቻ እርግጠኛ አይደለሁም ማለት ነው። እንደዚህ የሆነ በአንድ አመት ውስጥ እርግጠኛ ነኝ 5-6 ቪዲዮ ምናምን ፖስቻለሁ። ብቻ የሆነ ጊዜ ላይ ለምን አልሰራም ምናምን ብዬ በራሴ በተናደድኩኝ ጊዜ እነሳና የሆነ አንድ ቪዲዮ ሰራለሁ። ከዛ በኋላ አሁንም ያርዴት ይበርድልኛል እራሳዋለሁ ቻው። ከዛ የሆነ ጊዜ ላይ ደግሞ ለምን አልሰራም ለምን ተውኩኝ ምናምን እና ተነስቼ አሁንም የሆነ አንድ ቪዲዮ ሰራለሁ ምናምን እንደዚህ ይሆን እስከ ዛሬ ደረስኩኝ ማለት ይቻላል ማለት ነው። እና አሁንም ቢሆን በጣም የመስራት ፍላጎት አለኝ።
ይመስለኛል። ያው ትንሽ ጊዜ በትዕግስት እንደምንም ብዬ በቃ ስለ ቪዲዮ ኳሊቲ፣ ስለ ትምህርቱ፣ ስለ ሰው ከዚህ ምን ይጠቀማል ምናምን ባላስብና ዝም ብዬ እንደዚሁ በቃ እያወራው ዝም ብዬ በቃ የውስጤን እያወጣውበት ምናምን ከዛ በኋላ የሆነ በቃ በብዛት ብሰራ አንድ ኮምፎርታብል ሆናለሁ። ሁለተኛ ደግሞ ብዙ ስኪሎችን አዳብራለሁ። ስኪሎችን ብዙ አዳብራለሁ። ሲቀጥል ደግሞ ሜቢ ፎሎወርም ሰብስክራይበርም ሊመጣ ይችላል እና እንደዛ ባረግ ብዬ ነው የማስበው። ግን እናንተ ለምንድን ነው ሰብስክራይብ የማታረጉት? ለምንድን ነው ላይክ የማታረጉልኝ እንዴ? ምን እኔ የመጀመሪያ ነኝ እንዴ? እኔ እኮ የመጀመሪያ አይደለሁም። ብዙ ሰው ነው ዩቲዩብ የምሰራው። ባያምር እንኳን በቃ በርቺ በሉኝ እንዴ። በቃ አይቻልም። እኔ ለብቻ መለፍለፌ ለብቻ ቪዲዮ መስራቴ ምንም አይጠቅምም። የሆነ ሰው ካላየ ምን እንጃ ሰው ጋር ካልደረሰ ምን እንደሚጠቅመኝ እኔ የኔ ድካም ነው እንጂ ማለት ነው። ኦ ማይ ጋድ ወይ ንግሬን እና ማለት ነው። እባካችሁ አትሰስቱ እንዴ። ኧረ ሰብስክራይብ አድርጉልኝ። እኔ እናንተን ተማምኜ አይደል እንዴ እኔ ቪዲዮ የምሰራው ደግሞ ማለት ነው። እንደዛሬው አይቀጥልም። የሆነ ጊዜ ላይ ደግሞ ማለት ነው ፈልጋችሁ ሰርች አድርጋችሁ ሮድ አብደላ ብላችሁ ነው ሰብስክራይብ የምታደርጉልኝ ማለት ነው። ስለዚህ ሳትለምኑኝ ለምኛችሁ ማለት ነው ሰብስክራይብ አድርጉልኝ። ያለው ቻሌንጅ እንግዲህ ይሄን ይመስላል። ሌላ ደግሞ ምንድነው ቻሌንጅ የሚያደርገኝ? ሌላ ደግሞ ቻሌንጅ የሚያደርገኝ አንድ ቪዲዮ ለመስራት ማለት ነው በቃ አንድ ሰዓት ተኩል ምናምን ነው ሪከርድ የማደርገው እኔ 6 ደቂቃ ቪዲዮ ለመስራት ማለት ነው። ምክንያቱም ያው ከአነጋገሩንም አልችልበትም። አነጋገሩም ይጠፋብኛል። አንድ በአማርኛም ይጠፋብኛል፣ በኦሮምኛም ይጠፋብኛል። ሳወራ ደግሞ በቃ የማይመለከተውን ነገር ዙሪያ ሄጄ በቃ ዝብርቅርቅ አደርጋለሁ። ሲቀጥል ደግሞ ቃላቶቹ አንዳንድ ጊዜ በቃ አፌ ይተፈሰርና ይጠፉብኛል፣ ወይ ደግሞ ቃላቶችን በስትክክል አይደለም፣ ወይ ደግሞ አብሮ የማይሄድ ነገር ነው የማወራው እና ይሄን ሁሉ ሳወራ በኋላ ደግሞ ያስጠላኛል። ከዛ በኋላ አወጣዋለሁ። ከዛን በቃ ዝም ብዬ ማለት ነው ስለፈልፍ ወይ ደግሞ ሌላኛ ቻሌንጅ ምን እንደሆነ ታውቃላችሁ? ሌላኛ ቻሌንጅ ማለት ነው ስልኬን ከፊት ለፊት አድርጌ ስቀርጸው አያምርም። ስልኬን ከኋላ አድርጌ ደግሞ ስቀርጸው ብዙ አወራውና ልክ በኋላ ተመልሼ ሳይ ወይ እንደዚህ ጭንቅላት ተቆርጧል፣ ወይ እንደዚህ ጎን ተቆርጧል፣ ወይ ምናምን ከዛን ደግሞ በቃ እያስጠላኝ ደግሜ ቪዲዮ አደርጋለሁ ማለት ነው። እና እሱ ነው ቻሌንጅ ያለው ማለት ነው። ሌላ ደግሞ ከተፖሰተ በኋላ ሌላ ደግሞ ከተቀረጸ በኋላ አሳምሬ ኤዲት ለማድረግ በቃ ትግስቱ የለኝም። በጣም ትግስቱ የለኝም ማለት ነው። በቃ ቶሎ ለፖስት ነው የምቸኩለው። በቃ እኔ እንጃ ከፖስትኩኝ በቃ ወዲያው አላቅም በቃ እንደስተሳሳት ማለት ነው። ወዲያው በቃ የሆነ ቫይራል የሚወጣ ይመስለኛል። ምን አውቃለሁ በቃ ትግስቱ የለኝም። በስርዓት የሚያስፈልገውን ነገር አላይም። በስርዓት የሚያስፈልገውን ነገር አላይም። በቃ ሪከርድ ያደረግኩኝ ከዛም በኋላ ነካካው ምናምን የሚወጣውን አስወጣው። ከዛ በኋላ ፖስት ነው። ከዛ በኋላ ደግሞ በቃ ማየት ነው። ከፍቷለሁ፣ አያለው ወይ ስንት ሰው አየው፣ ወሩም ትንሽ 5 ደቂቃ አየዋለሁ፣ ስንት ሰው አየው። ምንም በቃ ስንት ነው 10 ቪው፣ ነገም 15 ቪው፣ ከነገ ወዲያ 20 ቪው። ከዛ ነው ይሄ ደግሞ ማለት ሞራሌ ያን ሰሞን ሞራሌ የለም በቃ እኔ ለብዶ በለፋ እንደው ምን እንደምል ታውቃላችሁ? ወይኔ ሰው እንደው ይስቅብኛል። ግን አይ ዶንት ኬር ምንም ኬር አላደርግም። እኔ በቃ እኔ እንደምታዩኝ ማለት ነው እንደምታዩኝ ማንም ሰው እንደማውቀው እኔ ፕሮፌሽናል አይደለሁም። እኔ አዲስ ጀማሪ ለማጅ ነኝ። እንዴት እንደማወራ አላውቅም። ኤዲቲንግ አላውቅም። አሪፍ ካሜራ የለኝም። ሳውንዴ ጥሩ አይደለም። በቃ የሚቀርጽበት ቦታ ጥሩ አይደለም።
ዝም ብዬ እየተለማመድኩ ነው። ምክንያቱም ኮምፎርታብል መሆን እፈልጋለሁ። በቃ አይ ዶንት ኬር ዋን እናንተ የምታስቡት ነገር እኔ ኬር አላደርግም። ፋሚሊዎቼ እንኳን በጣም ደስተኛ አልነበሩም መጀመሪያ። እኔ በጣም መስራት ፈልጋለሁ በጣም ማለት ነው። ግን እነሱ አይፈልጉም፣ እንድሰራም አይፈልጉም፣ ምንም ራሴን ፖስት እንዳደረግ አይፈልጉም። እና በጣም እንግዲህ ምንም ማድረግ አልቻለም። እኔ በቃ ውስጤ በቃ እንድሰራ ነው የምፈልገው። ስለዚህ እኔ እየሰራው ነው። እነሱም በቃ አይተውም በቃ ተውኛል። አሁን እኔና እኔ ነን ያለ ነው ማለት ነው። እነሱም ተናግሮ በቃ ዝም ብለዋል። አሁን በቃ በፖስት መጥፎ ነገር አልፖስት እንጂ በፖስትም አይተው ነው ዝም ብሉት ማለት ነው። አላህ ያህዲኒ አላህ ያህዲኒ። ኦኬ ቀስ በቀስ ሰውንም እያስለመድኩኝ ነው ዩቲዩብ እንደምሰራ። ሰዎች እያዩ ከላስ እንደመጀመሪያ ዩቲዩብ ይሰራሽ ነው ቪዲዮ ይሰራሽ ነው ምን አይሉኝም። አይተውኝ ዞር ነው የሚሉልኝ። ጥሩ ነው፣ እሱም አንድ ነገር ነው። እና ቀስ በቀስ ደግሞ ስለ ኤዲቲንጉን እንለምዳለን። ቀስ በቀስ ደግሞ ሰብስክራይበርም ይጨምራል ማለት ነው። እና እስኪ በእናታችሁ የምር የምላችሁ ሰብስክራይብ አድርጉልኝ።